አዎ ብሩኖ አሻማ ኦስሜን ከተተው ቪክተር ኦስሜን ከብሩኖ ኦኒያማቺ ተሻገረው ኳስ በቀጥታ በጭንቅላቱ ከመረብ አሳረፈው። ቪክተር ኦስሜን አራተኛ የአፍሪካ ዋንጫ ጎሉን ከመረብ አሳረፈው። ሁለተኛው አጋማሽ በተጀመረ በደቂቃዎች ልዩነት አንድ ደቂቃም አልሞላ ቪክተር ኦስሜን ምን አይነት ጭንቅላት ኳስ ነው የገጨው። ዚዳን ምን ማድረግ አልቻለም። መሬት ጋንጥሮ ነው ያስቆጠረው። እንደቆመ ነው ታዲያ ይሄ ዋው ኤኦቢ ጥሩ ኳስ ነው። ኦስሜን ብቻውን ነው። ቪክተር ኦስሜን አዳምስ ከተተው። ጨዋታውን የጨረሰ ኳስ ከቪክተር ኦስሜን አኮር አዳምስ ምንድነው ያደረገው? ሉካ ዚዳንን አጠናቆ ከመረብ ላይ አሳረፈው። ድንቅ አጨዋወት። ናይጄሪያዎች ምን አይነት ፎርሙላ ነው የሚሰሩት ጎል ላይ? ቪክተር ኦስሜን ምን አይነት ውሳኔ ነው የወሰነው? ድንቅ ውሳኔ ለአዳምስ። አኮር አዳምስ ግብ ጠባቂውን ሉካ ዚዳንን ሸኝቶ ከመረብ ጋር ብቻውን ተገናኝቶ ሁለተኛውን ጎል አስቆጠረው። በጣም አስደናቂ ጨዋታ እንዴት ነው የሚያምረው ጨዋታቸው። በጣም አስደናቂ ጨዋታ። ታዲያ ይሄ የብሔራዊ ቡድን ጨዋታ ሳይሆን የክለብ ጨዋታ ነው የሚመስለው።